ብር ከፈለክ ትሬዲንግ እንዳትጀምር ወር ደግሞ አሁኑኑ በቃ ድህነቴን እህቴን እናቴን ምናምን የምትል ከሆነ ትሬዲንግ ላንተ አይደለም ትላለላ የሆነ አይጋጭም ወይ? ትሬዲንግ አይ ቲንክ መጥፎ ገጽታ የሰጡት ብዬ ማስበው ስለ ትሬዲንግ እነዚህ ሶሻል ሚዲያ ላይ የምናያቸው ኢንፍሉዌንሰሮች ናቸው። እኔ የመጀመሪያን $25 ብሎ ሳደርግ ሽንት ቤት ውስጥ ትሬድ ማድረግ እንደማልችል ገብቶኝ ደንዝዤ በቃ ምን እንደማድረግ አላውቅም ብዬ ከብቂ ጋር እኔ ግን በዚህ አጋጣሚ እኔ የመጀመሪያን $25 ብሎ ሳደርግ ሽንት ቤት ውስጥ ትሬድ ማድረግ እንደማልችል ገብቶኝ ደንዝዤ በቃ ምን እንደማድረግ አላውቅም ብዬ ከብቂ ግን አሁን ለምሳሌ ትልቅ ካፒታል ኖሯቸው ኦር ከላይፋቸው ሳክሪፋይስ የሚያደርጉትን ነገር ያውቃሉ። ኤቭሪዋን ሂር የወር ደሞዝ ሊሆን ይችላል ምግባቸውን ያን ሁላ ብር ሰብስቦ የሚከተው ትሬዲንግ አካውንት ውስጥ ነው። ከዛ ያንን ሎ ሂት ሲያደርጉ ምንድነው what kept you going? አሁን I'm pretty sure አብዛኛው ሰው አልቅሷል ብዬ አስባለሁ እንዳንተ ያክል ሰፈር ባያደርግም ማለት ነው። እና በትንሹም እናውቀዋለን እና ያ ፔን በቃ ትሬዲንግ አቁም ነው የሚልክ አንተ ግን you pushed through እና ወደዚህ ፖይንት ደርሰሃል እና what gave you that hope ወይም belief እንድትገፋ ከሆምለስ ከመሆን በትሬዲንግ በዛው ቀጥለክ መነሳታ I think በጣም ፓወርፉል ነው ብዬ አስባለሁ። ቢካዝ አብዛኞቻችን ብንሆን በቃ ሌላ መንገድ ልሞክር ትሬዲንግ በቃ ኑሮዬን ጨረሰው አይነት ነገር ውስጥ እንዳይገቡ ወይም እንዳንገባ ከገባንም ደግሞ what can we do ካንተ ላይፍ ኤክስፒሪየንስ አንፃር ማለት ነው። ኦኬ ለጠየቀኝ ጥያቄ ዳይሬክት መልሱ ፐርሰናሊ like I don't like to give up የሆነ ነገር ከጀመርኩኝ like በዙሪያ ያሉ ጓደኞቼ ሆኑ ቤተሰቦቼ ያውቃሉ I don't give up የሆነ ነገር ከጀመርኩ እስከ መጨረሻ ዋጋ ቢያስከፍለኝም እሄዳለሁ። እሱ ነው። ሌላው ስፒሪቹዋልም አስፔክት አለው። ትሬዲንግ ፍሪደም እንደሚሰጠኝ አውቃለሁ እና ፐርሰናሊ ማገልገል እፈልግ ነበረ እና አገልጋይ ብሆን I need to support myself with money እና everywhere እየሄድኩ ሳገለግል I need ያንን አይነት freedom, financial freedom and everywhere እየሄድኩኝ ደግሞ መስራት የምችልበት ትሬዲንግን ስናስብ ከፋይናንሻል ፍሪደሙ ውጪ ሎኬሽን ፍሪደም አለው፣ ታይም ፍሪደም አለው። ለእኔ እነሱ በጣም ቫልዩብል ናቸው። ከሌላ ስራ ጋር ትሬዲንግ ለየት የሚያደርገው እሱ ነው። ዋንስ ዩ ጌት ኢት ታይም ፍሪደም ይሰጣል፣ ሎኬሽን ፍሪደም ይሰጣል፣ አብሮት ደግሞ በጊዜ ሂደት ፋይናንሻል ፍሪደም ይሰጣል። ለእኔ ሞቲቬሽን ኪፕ ጎይንግ እንዳደረግ አንደኛ ጊቭ አፕ አላደርግም፣ ዳትስ ማይ ፐርሰናሊቲ። ሁለተኛው ደግሞ ስፒሪቹዋል አስፔክት ነው። I truly believe እግዚአብሔርን ማገልገል በጣም ስለምፈልግ ፋይናንሻሊ ደግሞ ስቴብል መሆን እፈልግ ነበር እና ከመንፈሳዊ ነገር ጋር ኮኔክት ስላደረኩት ለእኔ ሞር I'm not gonna give up until I get it ውስጥ እንዲገባ አድርጓል እና I don't know በኋላ ልጠይቁኝ ትችላላችሁ ይህን ጥያቄ። መጀመሪያ ላነሳ ሁሉም ያለህን ገንዘብ ይዘው አስገብተው ትሬዲንግ ውስጥ ትሬድ ማድረግ ለሚፈልጉ ሰዎች ላልከው ጥያቄ እስቲ በኋላም ዲስከስ እናደርግበታለን። በዚሁ አጋጣሚ መልሰውና ብዙ ጊዜ የሚያጋጥመን ምንድነው ከኤቢ ጋር አንድ የሚመክረው ምክር ነበረ። በጣም አንዳንድ ህይወት ነውና ፋይናንሻል ስትራግል ውስጥ እንገባለን እና ሁሌ የምትለው ነገር እኔ አሁንም ድረስ አይዋጥልኝ። ምናልባት እነሱ ከተዋጠላቸው አላውቅም፣ ግን ሁሉን ወይሰይ ብር ከፈለክ ትሬዲንግ እንዳትጀምር ወር ደግሞ አሁኑኑ በቃ ድህነቴን እህቴን እናቴን ምናምን የምትል ከሆነ ትሬዲንግ ላንተ አይደለም ትላለላ የሆነ አይጋጭም ወይ? ኦፍኮርስ ትሬድን የምንፈልገው በሰዓት $5,000 በሰከንድ $10,000 $20,000 ለመስራት ነው እና ኦኬ እንደዛ አድጌ ህይወቴን ማልቀይረው ከሆነ አይጋጭም? Yeah, that's a really good question because ብዙዎቻችን ትሬዲንግ ላይ የምንገባው obviously ፋይናንሻሊ ላይፋችንን ቼንጅ ለማድረግ ነው። ከራሳችን አልፈን ቤተሰቦቻችንን ዙሪያችንን ለመለወጥ ነው እና ብዙ ጊዜ ላለው if you truly want ያንን የምትፈልጉ ከሆነ ትሬዲንግ is a wrong place። ትሬዲንግ ስትገቡበት ላይፌን ቼንጅ አደርጋለሁ እንዲህ ለውጣል ኤቭሪቲንግ በሱ ላይ ዲፔንድ አደርጋለሁ ብላችሁ ከገባችሁ ዋጋ ያስከፍላችኋል። በጣም ከራሴም የተማርኩት እሱ ነው።
ሰው እንዴት ነው ታዲያ እንዴት ነው የሚሰራው? ምን እናድርግ ካላችሁ የዕለት ቀለባችሁን ከቨር ሊያደርግላችሁ የሚችል have a job, do something like የሆነ ነገር በልታችሁ የምታድሩበት ሃውስ ሬንታችሁን ሊከፍል የሚችል የሆነ ነገር ሊያስፈልጋችሁ ይገባል። and then ከዛ በኋላ on the side ትሬዲንጉን ያዙት። one day ላይፋችሁን ይለውጣል for sure, but everything depend ይሆናል ትሬዲንግ ላይ ብላችሁ ካላችሁ የሳይኮሎጂ ጫናውን ማለፍ is the most difficult thing ቢኖር የሳይኮሎጂ ጫናውን ማለፍ ነው። አሁን እንዳለው መባ በኋላም እንገባበታለን፣ ኤክስፕሌን አደርግላችኋለሁ። ፈንድድ የሆንኩትን አካውንት ሉዝ ያደረኩበት አጋጣሚ አለ። አሁን ፈንድድ አካውንቴን ሉዝ ያደረኩበት ምክንያት የመጀመሪያ 200,000 አካውንቴን ፈንድድ ሆኜ ነበረ እና አንዱ ምክንያት not the only one but አንደኛው ምክንያት ምንድን ነው is I needed money፣ ገንዘብ በጣም አስፈለገኝ and I pushed myself hard። 200,000 አካውንት አለኝ። ሌላ ጊዜ ቢሆን ተሯሩጬ 2-3 ስራ እየሰራሁኝ ነው የማደርገውን ገንዘቡን በዛ ማግኘት ሲገባኝ ኦኬ ትሬዲንግ አለ ያንን ተጠቅሜ ያን ገንዘብ በጣም ባስፈለገኝ ሰዓት እንትን እላለሁ አልኩኝ። I push myself ሳይኮሎጂካል ጫናውን መቋቋም አልቻልኩም። ዲሲፕሊኖቼን ሉዝ አደረኩኝ። ኤቭሪቲንግ ሉዝ አደረኩ and I lost the account and it was one of the most painful የሆነ experience ነበረ ለኔ እና ሁሌ የምላለው ጠይቀኝ ጥያቄ መባ ሎሌም ላነሳው ትሬዲንግን የምታስቡ ከሆነ ፉል ታይም ለመስራት or like financial ላይፌን ይለውጣል ብላችሁ የምታስቡ ከሆነ on the side have something ላይፋችሁን ሰስቴን የምታደርጉበት የምታቆዩበት for sure እዚህ ነው ማድማረገው the same story እኔም ካንተ ጋር ሼር አደርጋለሁ ያስባለሁ። በጣም በምፈልግበት ታይም ላይ 200k ፈንድ ጨረስኩ። በጣም ብሩን ፈልጓለሁ it was perfect phase 1 itself it took me 3 trades። ይሄን ስራችሁ ሁሉም በዛ ይታለፋል ማለት አይደለም፣ ግን ጥሩ ጊዜ ስለነበር እንደምታውቁት እኔ ጎልድ ብቻ ትሬድ ማድረገውና ሲዝኑ ማች አደረገኝ ከኔ ትሬዲንግ ስትራቴጂ ጋርና was going በጣም ፐርፌክት አሪፍ ነበር። አለፍኩ ፌዝ 1 ፌዝ 2 አለፍኩ። በጣም ደስ አለኝ። እንደዛ ቀን ሴሌብሬት ያደረኩበት ቀን የለም እና ፌዝ 2 ሳልፍ ግን ያለፍኩት ሐኪም ቤት ውስጥ ነበር። እንደ ድንገት አባታችን ሰደን ሄርት አታክ አጋጥሞት ሰርጀሪ መደረግ አለበት ተባለ እና የሚሰሩ ሰርጀሪ ኢትዮጵያ ውስጥ መደረግ አይችልም በሰዓቱ የነበረውና የመትረፍ ፕሮባቢሊቲ በቃ 20% አለ የመትረፍ ፕሮባቢሊቲ፣ ግን ሰርጀሪው ልስራው ሐኪሙ እንደዚህ እያለ ነው የሚያወራው። ሰርጀሪውን ሰራዋለሁ ከተረፈ ተረፈ ትፈርማላችሁ እያለን ነበርና የዛ ሰዓት ላይ ሰከንድ ፌዝን አልፌያለሁ እና ጭንቅላቱ ውስጥ የመጣው ኦኬ ላይክ በአንድ ትሬድ ሳልፋቸው የነበረው ሊትራሊ $20,000-$30,000 ሰራ ነበርና ኦኬ ይህን 20,000-30,000 አሁን ዊዝድሮ ባደረገው አሳስቶሳል። ሐኪም ቤት ነበርኩ። ይህን ዊዝድሮ ባደረገው አይደለም አባቴን የኔን ህይወት ይቀይራል። አይ ኒድ ዛት መኒ። ከዚህ በፊት እኮ ሰላም ነበርኩ፣ የገንዘብ ችግር የለብንም፣ ሌላ ብዙ ስራ ነው የምንሰራው። ግን በቃ ያን ሰዓቱ ላይ ያ ነገር በጣም አስፈልጎኝ ስለነበር አስታውሳለሁ። ልክ ኤዥያ ማርኬት ላይ ነው ተከፈተ። ማርኬቱ እንደተከፈተ ሪስክ ማኔጅመንት አልነበረኝም። አይ ዋዝ ኢሞሽናል በቃ ትሬዱን የታየኝ የመጀመሪያውን ዊዝድሮ ጠይቃቸዋለሁ። የመጀመሪያው ስቴክ አትሊስት ሚኒመም 10K ሂት እንዲያደርግልኝ ድሮዳውኔን ደግሞ አትሊስት ዴይሊ ከ5,000 መካት አይችልም። ዴይሊ ሊሚቱ 4,000 ላይ ያደረጉት which was insane። $4,000 በአንድ ትሬድ ሪስክ አድርጎ መግባት ማለት ስፔሻሊ ፈንድ ላይ ዋንስ ወደኋላ በጣም የተጠጋችሁ ከመጣችሁ ለማለፍ በጣም ነው የሚከብዱ። ምክንያቱም 4,000 በአንድ ትሬድ ሉዝ ማድረግ አታስቡትም። እና አስታውሳለሁ was going አሪፍ $2,000 አይኔ እያየ ነበርና በቃ እኔ የታየኝ ቲፒሲ ብቻ ሲነካ ነው ገንዘቡን ዊዝድሮ ጠይቃለሁ። በ2-3 ቀን ውስጥ ይሰጠኛል። አባቴ ያሳክምበታለሁ ነበርና ዘሰከንድ አካውንቱ ብለዋል። ለመጀመሪያው $2,000 እያየው 4,000 ኤስኤል ነካብኝ። ከሱ ለመውጣት ድጋሚ ሎት ሳይዝን ከፍ አድርጌ የገባው አካውንቱ ብሎ አደረገ ማለት ሙሉ 200K በጣም ተስፋ ያደረኩበት እና በጣም ነበር ብሬክዳውን ያደረገ። ብዙ ጊዜ ውጭ ሲወራ ሌላ ሰው ሲያወራ ስንሰማው በጣም ቀላል ይመስላል። 20,000-30,000 ፍሎት እያደረኩ ነው 60,000 ሊነካ 5 ሳንቲም ቀርቶት ነበር። በቃ ገንዘብ ይቸዋለሁ አይባል። ግን ሃርድ ሪያሊቲ ከዛ ጀርባ ያለው ብሩክ እንዳለው በጣም ፔንፉል ነው። በጣም ክራሽ ነው የሚያደርግ። ስፔሻሊ ደግሞ እኔ በነበርኩበት ሞመንት ላይ ብሩ ያስፈልገኛል እና ለዛ ነው ብሩክ እንዳለው ሃርድ በቃ ትሬዲንግ ኢዝ ናት ሰምሃው ዛሬ ገብቼ ነገ ይዤበት ወጣና እንዲጠቀምበት ወይ 10,000-20,000 በአጭር ጊዜ ሰራበታለሁ የምትለው አይደለም። ዋጋ ያስከፍላል። እኔ በህይወቴ የማረሰው የዛን ጊዜ አልፌ የዛሬ ትሬደር ከሆንኩኝ
ወደፊትም ትሬደር ሆናለሁ ብዬ አስባለሁ። አላውቀውም ማላውቀው ነገር ግን የዛን ጊዜ ውሸት ነው ያሁል በቃ ፌክ ነው ትሬዲንግ የሚባል ነገር የለም ከዚህ በኋላ ቻርት የሚባል አልከፍትም ምክንያቱም ፕሮግረሴን በአንዴ ነው ያጨለመብኝና በቃ ከብሩክ ጋር ሼር ባደርገው እሱ ያ 200K አካውንት አሁን እስቃለሁ እንደውም በራሴ አሁን ላይ ጊዜ ያለፈ ምንም ነገር እኮ አላደረገም አባታችን እንዳለ ታከመ የሚፈልግበት ቦታ ዳነ ያ ጊዜ አለፈ አሁን ግን አካውንቱ ይል 200K ማለት አሁን ላይ ብዙ አካውንቶች አሉ የዛኔ ኖሮ ቢሆን ግን ካፒታልን ያሳድግልኝ ነበርና ኢሞሽናል ስታቢሊቲው እና ደግሞ ብሩክ እንዳለ በቃ የሆነ በገንዘብ አገኝበታለሁ ብለህ ጭራሽ ማትገባበት ቢዝነስ ሂስትሪ እንደው ግን በዚህ አጋጣሚ ኢሞሽናሊ ሁሉም ነገር አለ ግን አሁን እንደ ጀማሪ እዚህ ጋር ሁሉም እናንተም አላችሁ ግን እንደ ጀማሪ ፐርስፔክቲቭ ሊኖር የሚገባው ለምሳሌ አንድ ሰው ሜዲካል ፊልድ ሲገባ ከ6 ዓመት በኋላ ይመረቃል ይባላል ኢንጂነሪንግ ሲገባ ከ5 ዓመት በኋላ ማኔጅመንት እኔ ማርኬቲንግ ማኔጅመንት የተማርኩት ስንገባ ከ3 ዓመት በኋላ ዲግሪ ትይዛላችሁ ተብለን ይገባል ስለዚህ ትሬዲንግ አንድ ሰው ገብቶ መቼ ነው ዲግሪ የሚይዘው አንተ you have like $1.5 million ፈንድድ አካውንት አለ ከሆላ ፕራይም ከአልፋ ካፒታል ከፈንዲንግ ፒፕስ ዩኤፍ ቶፕ ፐርፎርማንስ የአልፋ ካፒታል ቶፕ ፐርፎርማንስ ኦፍ ዘ ዊክ በጣም ያዘንብን የኢትዮጵያ ባንዲራ አልነበረም የአሜሪካ ባንዲራ ነበር የነበረው እና እሱን አዝነናል እና ከዓለም ላይ ከነበሩ ትሬደሮች ዩር ነምበር 1 ስለዚህ ላይክ ያ መቼ ነው የሚመጣው እሺ እኔ አሁን ትሬዲንግ ልጀምር ብል መቼ ከ2 ዓመት በኋላ ነው ፈንድድ ነው ከ3 ዓመት በኋላ ነው ከ4 ዓመት በኋላ ነው እስቲ ቴላ ዘ ታይም ላይን እስቲ እዛ ጋር ደርሳችኋል ኮልና 1 ዓመት የሆኑት 2 ዓመት 3 ዓመት 4 ዓመት እና when is the time መቼ ነው በቃ ፊኒሽ ላይ ነው ይተካል Yeah, that's a really good question. I hope የሁላችሁም የብዙዎቻችሁ ጥያቄ ይሄ ሊሆን ይችላል እና ትሬዲንግን I think መጥፎ ገጽታ የሰጡት ብዬ ማስበው ስለ ትሬዲንግ እነዚህ ሶሻል ሚዲያ ላይ የምናያቸው ኢንፍሉዌንሰሮች ናቸው they make it seem like overnight success እንዳለ or ደግሞ በ1 ዓመት ውስጥ በ2 ዓመት ውስጥ የደረሱበት ደረጃ የደረሱ ያስመስሉታል ግን ሪያሊቲው እሱ አይደለም ሁልጊዜ ትሬዲንግን እንደዚህ እዩ ትላለህ ብዙ ጊዜ አሁን ኮመንት ሴክሽኖች ላይ ምናምን ሳነበው አመት ትሬድ ሳረግ ነበረ አሁን ጊቭ አፕ ላረግ ነው 2 ዓመት ሆኖኛል አሁን ጊቭ አፕ ላረግ ነው 3 ዓመት ሆኖኛል ጊቭ አፕ ላረግ ነው መቼ ጀምረው ጊቭ አፕ ልታረግ you're just starting 1 ዓመት ገና እየጀመርክ 2 ዓመት ገና እየጀመርክ ገና አልጀመርክ አሁን ኤክስፔክቴሽናችን ነው በጣም እንትን እያለን ያለው መጥፎ ኢሜጅ አይምሯችን ላይ እንትን ብለውብናል ስለውብናል አሁን የትኛውም ትምህርት ቤት I don't know እዚህ ያለውን አላውቅም ዩኤስ ላይ I think 4 ዓመት ነው ኤኒ ኮሌጅ ብትገቡ አዲስ ትምህርት ለመማር አትሊስት ሚኒመም 4 ዓመት ያስፈልጋቸዋል ቢፎር ግራጁዌት ከማድረጋቸው 4 ዓመቱንም ኢንቴንስ የሆነ ትሬኒንግ እየተሰጣችሁ በደንብ እየተማራችሁ እዚህ ሀገር 3 ዓመት ነው 4 ዓመት ነው ላይክ ኮምፒውተር ሳይንስ ልማር ብል ማኔጅመንት ቢዝነስ ላጥና ብል ሚኒመም 3-4 ዓመት ይፈጃል ለምንድን ነው እንደዛ ያደረጉት ላይክ አዲስን ነገር ለመማር ለምንድን ነው ብዙ ሀገሮች ኢትስ ኮመን ኢትዮጵያም ሆነ ሌላም ዩሮፕም ሂድ ኖርዝ አሜሪካም አብዛኞቹ 4 ዓመት አዲስን ትምህርት ለመማር ይወስዳሉ ለምንድን እንደዛ ያደረጉት I don't think በኮኢንሲደንስ አይመስለኝም እንደዛ ያደረጉበት ምክንያት because አንድ ሰው ሙሉ በሙሉ ትሬን ተደርጎ ፕሮፌሽናል ደረጃ ለመድረስ ሚኒመም 3 ዓመት 2 ዓመት ያስፈልገዋል እና እነዚህ ታይሞች ምንጀምርባቸው ጊዜዎች ናቸው እንጂ ተስፋ ቆርጠን የምንወጣበት ጊዜ አይደለም ገና መማር ምንጀምርበት ማርኬቱን የምናውቅበት ኤቭሪቲንግ የምንረዳበት አዲስ ቋንቋ ባስተምራችሁ አዲስ ቋንቋ አሁን ቻይንኛ መናገር የሚችል ከሌለ እስቲ ላስጀምራችሁ ቻይንኛ ሌተሮቹን ሁሉ ኤቭሪቲንግ አውቃችሁ በ6 ወር ፍሉዌንት ስፒከር አልሆንኩም ብላችሁ ተስፋ አትቆርጡ በአመትም አትቆርጡ because it's a language you have to learn a lot of things and then ትሬዲንግም ተመሳሳይ ምንም ልዩነት የለውም እና ታይም ሊሚት ላልከው አትሊስት ሚኒመም 3-4 ዓመት ያስፈልገዋል ብዬ እላለሁ ፐርሰናሊ ኢትስ ማይ ኦፒኒየን